የድንግል ማርያም ጨርቋ ትርፍ ነው፣ ስዕሏ ትርፍ ነው፣ መቃብሯ ትርፍ ነው፣ በዓሏ ትርፍ ነው፣ ኑሮዋ ትርፍ ነው፣ ሞቷ ትርፍ ነው። ሰው ሁሉን ነገር ከስቦ እመቤታችን ቢያተርፍ መልካም። ሁሉን አጥቶ ድንግል ማርያም ያለችው ሰው በቂ ንብረት አለው። የእመቤታችን ሁለንተናዋ ገንዘባችን፣ በስሟ እናተርፍበታለን፣ በጸሎቷ እናተርፍበታለን፣ በልጇ እናተርፋለን፣ በማህፀኗ አትርፈናል፣ በንጽህናዋ አትርፈናል፣ በምልጃዋ አትርፈናል። ለድሃው ዓለም ባለጸጋ እናት ሰጠ። ወርቅ የሆነችና ሁለንተናዋ ወርቅ ነው ማለት ሁሉ ነገሯ ገንዘብ ነው። ማርያም ድንግል ለነዳይ ነው አይወርቁ ሰው አተረፈችለት እና እመቤታችን ምርጥ ወርቃችን ናት። ደግሞ አይቀማን ሰው። አሁን ይህን ከአባይ መግፈፍ ይችላል፣ ማርያምን መቀማት አይችልም። እንዴት አድርጎ ይቀማኛል አላችሁ? አዎ ድንግል ማርያምን ይኸውልህ 100 ወቄት ወርቅ ይዘህ ብትሰደድ ሽፍታ ዞጭልጥ፣ ማርያምን ይዘህ ብትሰደድ ማን ይቀማሃል? ሁሉን ነገር ለሁሉ ነገር ደግሞ ወርቅ ሁሉን አይገዛ፣ ጤና ይገዛ፣ ዳቦ ሊገዛ ይችላል። ድንግል ማርያም ግን ጤና የምንገዛባት ወርቅ፣ መንግስተ ሰማያት የምንገዛባት ወርቅ። አይሆንም ሲለን እናቱን ወርቅ አድርገን መስጠት ለሱ። ሌላ የለኝም እኔ እናትህን እሰጥሃለሁ ማለት ነው። የሚያስደንቀኝ ደግሞ ምንድን ነው? እናታችን እኮ ናት። ደግሞ ይህ እኮ አስደናቂ ነገር ነው። እናንተ ግን አይገባችሁም እንዴ? እናታችን እኮ ናት እመቤታችን። እናታችን ናት ማለት ምን ማለት ይመስላችኋል? እናታችን ናት ማለት ምን ማለት ይመስላል? ልጅ የፈለገውን ነገር ማን ነው የሚጠይቅ? እና ክርስቶስ እናት ትሁናችሁ ያለ ዓርብ ምን ማለት መስላችሁ? አይገቡ ይችላል። የምትፈልጉትን ነገር ከማን ጠይቁ ነው? ከእሷ ጠይቁ ነው። እናት ናታ። የለም እንዴ ክርስቶስ ነው እንዴ? እስቲ ቆይ አሁን እኔ አሁን ልጅ ሳለሁ እኔ እግዚአብሔር የሚባል ነገር አላውቅም። ሕፃኑኝ ማለት ነው። እኔ እናቴን ነው ጡት አጥቢኝ የምል። አሁን እግዚአብሔር እንግዲህ ይቀየም እንዴ? እኔ ተቀምጬ እናት ክልም እንደው ጡት አምጪ ብትል ሌላኝ ነው። ማማ ጭብጦ ስጭኝ እንዴ? እኔ ነኝ ጭብጦ የምሰጥ። ማማን አትበል፣ ማማ ቆለቁ ይልኝ እንደዚህ አትበል አንተ እኔ የምሰጥ ይላል እግዚአብሔር። አሁን እመቤታችን ጤና ስጭኝ እንዴ? እንደዚህ አትበል። እናቴ ናታ። እናት ትሁን ካለኝ እናቴን የመጠየቅ መብት አለኝ። እናቴ ናታ። ስለዚህ ድንግል ማርያም አማላጅ ናት ምናምን የሚለው ይቅርና እናቴ ናት ስል ይበቃኛል። እናት ካለ ከዚህ ወደ እናት ከፈል የፈለጉትን ከዚያ ደግሞ በጣም የሚያስደንቅ እናት አይደለች እንዴ? እስከማድግ ደግሞ ትታገሰኛለች፣ ታሳድገናለች። እናት እንዲያ ናት። የእናትን ጠባይ የሚያውቀው እናት የሆነ ብቻ ነው። የልጅ ክፉ የለም አይደል እንዴ? አለ የለም። ለድንግል ማርያም ሃይማኖት እንዳለው እስካለው ድረስ ክፉ ልጅ የላትም። ሁሉንም ተወዳለች። እንደምትወዳችሁ እርግጠኛ ሆኑ። የድሃው ገንዘቡ እመቤታችን። እኔ እንዲሁ ስረዳው ነው መጽሐፍ አላገኘሁትም ሲመስለኝ ሐዋርያትን ስንቅ አትያዙ ያላቸው እናቱን ስለሰጣቸው ነው መሰል። እሷን ወርቅ አድርጉ ብሎ ነው። በእሷ ስም ለምነው ይበላሉ፣ ለምነው ይከብራሉ፣ ማልደው ይከብራሉ። እንዲህ አይተናል እኮ ቅዱስ ጳውሎስ ርቦት ዋሻ ውስጥ ቁጭ አለ። እንዳይወጣ ሰዎቹ ሰው የሚበሉ ናቸው። የዚህ ሀገር ሰዎች ሰይጣን አድሮባቸው እንዳይቀመጥ ራብ ሊገለው። ኧረ እመቤት የባክሽ አላት። የልጄን ወንጌል ተሸክሞ ፈርቶ ይሆናል ውጣና ስበክ አለችው። እና ስንቅ እሰጥሃለሁ አለችው። ሲሄድ ሊበሉት በጀልባ ተከተሉት። እመቤት ያድኝኝ አላት። በኃይለ ጊዜ ኢየሱስ ክርስቶስ ወኃይለ ጸሎታ ለእግዝእትነ ማርያም እያል የባህሩን ውሃ እያፈንክ ርጫቸው አለችው። እንዲህ እያለ ሲረጫቸው የእግዚአብሔር ባሪያ ጳውሎስ አጥምቀን ክርስቲያን መሆን እንፈልጋል ሊበሉት የመጡ ሰዎች ማለት ነው። እሙ በልዮ ለፍሬ ከርስኪ እብንወዲ ላይሌሁ ምሕረተ ኢታጐንዲ እማይዘነከ ብእሲ አባዲ ቤዛ ነፍሱ ንጽሕ የእፈዲ። እናቴ ድንግል ማርያም ወይ ይላል አባ ጊዮርጊስ፣ ካሌ ሁሉ ለሆነው ልጅሽ እንዲህ በይው፣ እንደዚህ በይው፣ በዚህ ባሪያ ላይ ምሕረትህን አታዘግይበት። ይህ ሰነፍ ባሪያ ቢያሳዝንህ እኔ ንጽሕናዬን እከፍልለታለሁ በይው ይላል። ስለዚህ ይህን ይዝና አባ ጊዮርጊስ ምን ይላል? እንደኔ ያለ ርኩስ የለም፣ እንዳንቺ ያለ ንጹሕ የለም፣ እንደ ልጅሽ ያለ መሐሪ የለም ይላል። ይህንን አሳይቶ ሰው ይድናል። ታዲያ ሰው እኔ ሲራክ ያለውን ብናገር ነው የሚሻለኝ። 3 ሰዎች ነፍሴን አበሳጯት። ሁልጊዜ ነው የምለው፣ ትዕቢተኛ ድሃ፣ ሴሰኛ ሽማግሌና ንፉግ ባለጸጋ። ድሃ ነው ደግሞ ትዕቢተኛ። ማርያም ወርቅ ናት እንኳን ኧረ ምንም
አልፈልግም። እና በጣም ባለጸጎች ነን። እውነቴን ነው የምነግራችሁ። አሁን ደግሞ መነኮሳት የወጣ ነው እሷን ለማለት ነው። መነኩሴ እንደዚህ ስል ስሰማውን ያፍራለሁ። እኔ ሰው የለኝ ሰው ሁሉ አለው ሰው ይላት ከእጁ ማርያምን ያህል ወርቅ ሀብታም እኮ ነን እኛ በእውነቱ ማለት ነው። ማትሆነን እሷ ምንድን ነው? እና ደግሞ ወርቅ ስለሆነች ሞት የድንግል ማርያምን ስጋ መያዝ አልችልም። መቃብር እንዴት አድርጎ የያዘው ያን ስጋ? የተነሳችው እኮ ለዚህ ነው። እንዲሁም የእመቤታችን ስጋ አውጭ አላት እግዚአብሔር መጥቶ፣ መሬት አልሰጥም ማለት። ይቺ ስጋ ከተቀበረች ጀምሮ ደስታ አግኝቼ አላውቅም። እንደዚህ አድርጌ አዳም ከነ ልጆቿ ሲቀበሩብኝ ሳዝና ይኖርኩት፣ የእሷ ማዛ ግን አልጠገብኩትም አላወጣም ብላ ነበረ መሬት። እንዲህ የማይጠገም ናት፣ የማትጠገም ወርቅ ገንዘብ ነው። እሺ ገንዘብ ነው በሉ። የእመቤታችን ሁለንተናዋ ገንዘባችን። በስሟ እናተርፍበታለን፣ በጸሎቷ እናተርፍበታለን፣ በልጇ እናተርፋለን፣ በማህፀኗ አትርፈናል፣ በንጽህናዋ አትርፈናል፣ በምልጃዋ አትርፈናል፣ በሃይማኖቷ አትርፈንበታል፣ በጸጋዋ አትርፈንበታል። እምኪሩቤል ሰረገላ ተልኢላ አበአለተነ በብዕላ ይላል ቅዱስ ያሬድ በዝማሬው። ከኪሩቤል ሰረገላ ከፍ አለችና ድህነታችን በጸጋዋ አበለጸገችው ይላል። ሁሉ ነገር ያለባት ሀገረ ወርቅ ማለት ነው። ራሷም ወርቅ ናት፣ ሀገረ ወርቅ ናት። በዚያው ላይ ደግሞ ዕንቆ ባሕሪ ክርስቶስ ደግሞ የት አለ? እሷ ጋር አለ። ዕንቁ የተቀበረባት መሬት ደግሞ ራሷ ወርቅ የሆነች መሬት ናት። አሁን ሰዎች በዚያ ይከብራሉ። ያን ዕንቁ ያገኙታል ከክርስቶስ። ይትናገር ዕንቆ ባሕሪ ጻዕዳ። ቅዱስ ኤፍሬም ለዚህ ነው ዕንቆ ባሕሪ ይናገር እስቲ ሌላው ይቅርና ይላል። ዕንቆ ባሕሪ ይናገር እንዴት እንደሚወለድ ለክርስቶስ ምስክር አድርጌ የማቀርበው ዕንቆ ባሕሪ ነው። ስለዚህ ድንግል ማርያም ዓለሙ የበለጸገበትን ዕንቁ የወለደች መሬት ናት። ማቴዎስ ወንጌል ላይ ምዕራፍ 13 ላይ ተቀምጧል። ይበቃል እንዳይረዝም። እና እመቤታችን ሁለንተናዋ ወርቅ የሆነች ንጽሕት እናት ናት። ዘይት የተመላ ነው። ዘይት አንድ ትሕትናዋ ነው። ሁለተኛ ምን አለ? መንፈስ ቅዱስ የመላባት። እስኪ ብሎ መንፈስ ቅዱስ የተመላባት በሉ እንጂ። መንፈስ ቅዱስ የመላባት ማለት ምን ማለት መሰላችሁ? መንፈስ ቅዱስ የመላባት ማለት ምን መንፈስ ነው ያለ? የትንቢት መንፈስ አለ፣ የስብከት መንፈስ አለ፣ የሰማዕትነት መንፈስ አለ፣ የመላክነት መንፈስ አለ። ጸጋ ማለት ነው መንፈስ ማለት። ስለዚህ ጸጋ ነቢያት፣ ጸጋ ሐዋርያት፣ ጸጋ ሰማዕታት፣ ይሄ ሁሉ ጸጋ ከድንግል ማርያም አለ። ሰው ሁሉ ከሷ አለው። ለዚህ ነው ጸጋን የተመላች የተባለ እና መንፈስ ቅዱስ ያደረባት ስለሆነች ዘይት የተመላች መቅረዝ የተባለችው ከዚያ ነው። ዘሕዝቅኤል እጹት ምስራቅ ዘዘካርያስ ተቋም ዘወርቅ ማርያም ይእቲ ዘውዳሴሃ እሙ። ቅዱስ ያሬድ በድጓው ሲናገር የሕዝቅኤል የተዘጋች አዳራሽ የኅዳር ጽዮን ድጓ ነው። የሕዝቅኤል የተዘጋች አዳራሽ፣ የዘካርያስ የወርቅ መቅረዝ፣ የዘካርያስ የወርቅ መቅረዝ ይህቺ ምስጋናዋ ተጠልቆ የማያልቅ ማርያም ናት ብሎ ይነገራል። አውፋኒዎስ የሚባል ልግ ድንግል በሰለስቱ ይላታል። ድንግል በክል የነበር እኛ የምናውቀው፣ እሱ ግን ይላል በሦስቱም ድንግል ናት ይላል። ምኗ ድንግል ነው? ህሊናዋ ድንግል ነው። ከዚያስ ስጋዋ ድንግል ነው አጠቃላይ። ከዚያስ ምኗ ነው? አንደበቷ ድንግል ነው። ሰው ድንግልናውን የሚያጣው በዚህ ነው። የህሊና ድንግልናውን ያጣል። የህሊናው ድንግልና የአንደበቱን ድንግልና ያሰጠዋል። የአንደበቱ ድንግልና ሲጠፋ የስጋው ድንግልና ይጥለዋል ማለት ነው። ስለዚህ ከዚህ የተነሳ እመቤታችን በሁሉም ወርቅ ናት። እመቤታችን ነውር የሌለባት። ይህንን ለመናገር ነው። አሁን በደንብ ያዙልኝ። እንግዲህ ሁለንተናዋ ወርቅ ከሆነ ሁለንተናዋ ንጹህ ነው። ሁለንተናዋ ንጹህ ከሆነ የንጹህ ደመወዙ ምንድን ነው? ሕይወት ነው። እመቤታችን ሞት በእሷ ላይ መሰልጠን ያልቻለው ለዚህ ነው። ሞት የእመቤታችን ስጋ ማፍረስ ያልቻለበት ምክንያት፣ መግዛት ያልቻለበት ምክንያት ከዚህ የተነሳ ነው። ለምን? ሁለንተናዋ ወርቅ ስለሆነ።
የህሊና አሁን ቅዱስ እንጦንስ ኃጢአት የዲያብሎስ ርስት ነው። ቅዱስ እንጦንስ ክብር ተቀብሎ ወደ ገነት ሲገባ አጋንንት ተከትለው ሄዱ። ደግሞ ከዚህ ሰው ምን አላቸው አላቸው። የሐሌወ ውሳኔ እንዲህ በሐሳቡ በድሏል፣ በተግባሩ ባይበድላሉ። እንጦንስን ያህል መነኩሴ ከቆብ በፊት ነው ከቆብ በኋላ አሏቸው። ከቆብ በፊት እንጂ ከቆብ በኋላ ምን ተገኝቶበት? ያማ በቆብ አልቋል አሏቸው መላእክት። አያችሁን ማለት ነው። የህሊና ኃጢአት የዲያብሎስ ምኑ ነው? ገንዘቡ ነው። አሁን ድንግል ማርያምን ሞትና ዲያብሎስ በምን መያዝ ይችላል? በምንም መያዝ አይችልም። ህሊናዋ የእግዚአብሔር ከተማ ነው። ማኅፀኗ የእግዚአብሔር ከተማ ነው። እጆቿ የእግዚአብሔር ከተማ ናቸው፣ መለኮትን የታቀፉ። አንደበቷ ከንፈሯ የእግዚአብሔር ከተማ ነው። ለአፉኪ ጽጌ እንተ ሰአሞ ለሐርጌ ለወድሶትኪ ዛልዎ ሙታጌ ማርያም ዘመነ ጽጌ ያለ ስለዚህ ነው ማለት ነው። ወይፈኑን ወይም ደግሞ የመስዋዕቱን በግ የሳሙ ከንፈሮች ይችላል። አንደበቶቿ እንዲህ ናቸው በእውነቱ ማለት ነው። ለንባብኪ ሐዋዝ ወለነገርኪ ምዑዝ ለጣዕመ ቃልኪ ናዛዜ ትኩስ ማርያም መጾረ ቤዝ። ለንባብኪ ሐዋዝ አንደበቷ ይኩነኒ ከማለት ውጭ ሌላ ነገር ወጥቶት አያውቅም። አንድ ነገር ተናግራ አታውቅም። ሌላው ቀርቶ እንኳን እነ ቅዱስ ጴጥሮስን አንካሃዲ ብላ ያልገሰጸች ልጅን ክደ ደግሞ እዚህ እኔ ደግሞ እናት ብለህ ትመጣለህ አላለች። ዝም ያለች። ስለዚህ ከቃሉ ጋር ናችሁ። ርግቤይ ለቤላ በእንተ የዋሃታ ስለ ቅንነቷ ርግብ ይላታል። ሰናይቴ ቤላ በእንተ አርምሞታ ጸጥ ያለች ስለሆነች መልካም ይላታል። ስለዚህ እመቤታችን ሁለንተናዋ ወርቅ ነው። እመቤታችን በቅድስት ቤተ ክርስቲያን አንድ በንጽህናዋ፣ ሁለት መራሒተ ሃይማኖት በመሆን ሁለት በንጽህናዋ በመምራት ሶስተኛ በምልጃዋ በመምራት ቤተ ክርስቲያን ውስጥ እንድታበራ እግዚአብሔር ያበራት መቅረዝ ናት። በእሷ ላይ የሚታየው ብርሃን የክርስቶስ የመለኮቱ ብርሃን ነው። ስለዚህ ድንግል ማርያም ከሰው አስቀድማ እንድትነሳ ያደረገበት ምክንያት ይሄ ነው። ሰዎች ደጅ ላይ እያሉ ወደ ቤት ከመግባታቸው በፊት መቅረዙን እንደምናበራው ሁሉ እንደዚሁም ሁሉ እኛ ወደ ትንሣኤ ዘጉባኤ ከመግባታችን አስቀድሞ እናቱን አስቀድሞ አስነሳት። ይህንን ነው ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ አንተም ተነስ መቅደስህ የምትሆን እናትህም ትነሳ ብሎ የተናገረ። ከሱ ቀጥላ እሷ ትነሳለች፣ ከእሷ ቀጥላ እኛ እንከተላለን። ድንግል ማርያም ለምንድን ነው ከሰው ተለይታ፣ ከሐዋርያት ተለይታ፣ ከነቢያት ተለይታ ክርስቶስ ከመምጣቱ አስቀድሞ ተነሳች ብላ ቤተክርስቲያን የምታስተምረው ቢባል ለቤተ ክርስቲያን መቅረዝ ሁና ማብራት ስላለባት ነው። የክርስቶስ ብርሃን የሚገለጠው በእናቱ አማካኝነት ነው። ምክንያቱም ፈቂዶ ይፈውስ ትዝምደሰብ ተገምረ በማኅፀነ ድንግል ተሃቢዮ ለኩሉ ኃይል እለ በሰማያት ማኅደር። ሰው ላድን ባለ ጊዜ ምንድን አደረገ? ጥያቄና መልስ እዚያው ያለ ነው። ትርጓሜ አልባ ዝም ብሎ ዘሩ ይበቃናል። ሰው ላድን ብሎ ምን አደረገ? ተገምረ በማኅፀነ ድንግል ተሃቢዮ ለኩሉ ኃይል እለ በሰማያት ማኅደር። በልልና ካሉ መላእክት ተሰውሮ በድንግል ማርያም ማኅፀን አደረ። ወለለ የተቃወመ ኃይል በየአእምሮ ሰወሮሙ፣ አጋንንትም ባለማወቅ ሰወራቸው። ወለለ ይቀውማ ሲል ነው። በቅዳሴ ጸንተው የሚኖሩ መላእክትንም ባለማወቅ ሰወራቸው። ቅዱሳን መላእክት እንኳን ሳያውቁ የእግዚአብሔር ብርሃን ሰውን ላድን ብሎ በድንግል ማርያም ማኅፀን ከመላእክት ተሰውሮ መጣ። ያ ብርሃን ምን አደረገ? ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃነ ዐቢይ ሰረቀ ላዕሌሆሙ። ያ ብርሃን ከዚች ድንግል ወጣ። ያንን ፀሐይ ሞቁት፣ በብርሃኑ ተመላለሱበት። አይሁድ በግላ ኦሪት በቁራ ኃጢአት እንደተያዙ ቀሩ። ሰዎች ግን በብርሃኑ ሄዱበት፣ ሙቀተ ጸጋውንም ደግሞ ተማወቁበት። ይሄ ነው። ስለዚህ ድንግል ማርያምን ሁልጊዜ መብራት በመቅረዙ ላይ ወደ ሰዎች ዓይን እንዲደርሰው የዓለም ሁሉ ብርሃን የሚሆን ፀሐየ ጽድቅ ኢየሱስ ክርስቶስ በድንግል ማርያም መቅረዝነት ለዓለም ሁሉ ብርሃነ መለኮቱን ገለጠ። ይቺ መቅረዝ መጥፋት የለባትም፣ ሁልጊዜ ማብራት አለባት። ለምን? እንዳትጠፋ ነፋስ የሚያጠፋት መቅረዝ አይደለችም። ነፋስ ደግሞ ሞትና ኃጢአት ነው። ስለዚህ በመንፈስ ቅዱስ የምትጋረድ ናት።
ለሰው ሁሉ እንድታበራ ድንግል ማርያምን ቀድሞ ያስነሳት ስለዚህ ነው። እና እመቤታችን ለቤተ ክርስቲያን የብርሃን ምንጭ ናት። ብርሃኑ ክርስቶስ ነው፣ እሷ መቅረዝ ናት። ብርሃኗ በቤት ውስጥ ከፍ ካለ ቦታ ላይ ትቀምጣለች። ቤተ ክርስቲያን ውስጥ ቅድስት ድንግል ማርያም መቅረዝ ናትና ከፍ ያለ ቦታ አላት። መልዕልተ ፍጡራን መትሕተ ፈጣሪ የምትባለው ለዚህ ነው። ከኪሩቤል ከሱራፌል ይልቅ ትበልጣለች። አባቶች፣ ነቢያት፣ ሐዋርያት፣ መላእክት ሁሉ ይገዙላታል። ስለዚህ ከዚህ የተነሳ ኩለንተሃ ወርቅ። ለምንድነው ወርቁን ለትንሣኤዋ የምንፈልገው? ታቦቱ በወርቅ የተለበጠ ነበረ። አስታውሳለሁ የሚይዘውን እንጃ የኅዳር ጽዮን ተናግሬው ነበር። ይህም ታቦቱ በወርቅ የሚለበጥበት ምክንያት እንጨቱ እንዳይነቅዝ ነው። ታቦቱ የተቀረጸበት ታቦት ከእንጨት ነው የሚቀረጸው፣ ከግራር እንጨት ይታወቃል። ከዚያም ሲባረክ እንጨት አይደለም የመንፈስ ቅዱስ ማደሪያ ነው። ስለዚህ እንዳይነቅዝ በምን ይለበጣል? በወርቅ ይለበጣል። እንጨቱ መጀመሪያውም የማይነቅዝ እንጨት ነው። እመቤታችን መጀመሪያዋ ባህሪዋ ንጹሕ ነው፣ በንጽሐ ጠባይ የተፈጠረች ናት። በዚያ ላይ ደግሞ በወርቅ ተለብጣለች ማለት በሰርጎ መንፈስ ቅዱስ ያጌጠች ናት። ወርቁን አልፎ እንጨቱን ነቀዝ መብላት እንደማይችል ድንግል ማርያም በንጽህና ያጌጠች ስለሆነች ሞት የእሷን ስጋ ማፍረስ አልቻለውም። ስጋዋ ሳይፈርስ ሳይበሰብስ የተገኘበት ምክንያት ከዚህ የተነሳ ነው። ወርቅ በመሆኗ ስጋዋ አልፈረሰም። መቅረዝ በመሆኗ ተነስታ ታበራለች። ያቺ መቅረዝ ደግሞ ቤተክርስቲያን ውስጥ ተቀምጣለች። በቤት ውስጥ ላሉት ሁሉ ታበራለች ነው ያለ ጌታ። ደጅ ላለ ሰው ብርሃኑ አይተርፈው። እንደዚህም ሁሉ በቤተ ክርስቲያን ውጭ የሆኑ ሰው የድንግል ማርያም ብርሃን አይፈልጉትም። ብርሃኑ ከመቅረዙ ተለይቶ እንዳይታይ ክርስቶስ ከድንግል ማርያም ተለይቶ አያውቅም። ለይተን እናግኝ ቢሉትም አያገኙትም። ከእናቱ ተለይቶ የሚገኝ ክርስቶስ የለም። ይህንን ለማጠየቅ የወርቅ መቅረዝ ተብላለች። ለምንድን ነው ይህንን ርዕስ ዛሬ እንድንማር የፈለግኩት? በቀኝ በግራ ምን አለን ያልነው? አቤት የወይራ ዛፎች አሉ። እነዚህ ምንድን ናቸው ነው የሚለው? ልደት ቀዳማዊና ልደት ዳህራዊ ናቸው ይላል። ልደት ቀዳማዊና ልደት ዳህራዊ በወርቅ መቅረዟ ቀኝና ግራ አሉ ማለት ለቀዳማዊ ልደትና ለዳህራዊ ልደት ማዕከላዊት ምልክት የምትሆን እመቤታችን ናት ማለት ነው። ዘይት ተቀብቶ ዝገትን እንዲያረቅ እንዲያከብር ወልደ እግዚአብሔር በሁለቱ ልደታቱ ከኛ የድንቁርናና የመርገምን ዝገት አርቋል። በልደቱም አክብሮናል። ከዚህ የተነሳ ምንድነው ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ፣ አንተን በአምሳሉ ሊወልድህ እሱ በአንተ አምሳል ተወለደ ይላል አረጋዊ መንፈሳዊ። አንተ የእግዚአብሔር ልጅ እንድትሆን እሱ የሰው ልጅ ሆኖ መጣ። ስለዚህ በቀኝና በግራዋ ሁለት ወይራዎች አሉ የተባሉ ጽኑ የወልደ እግዚአብሔር ልደት የታወቀ በእሱ አማካኝነት ነው። ስለዚህ ልደት ቀዳማዊ፣ በዚያ መካከል በሁለቱ የወይራ ዛፎች መካከል መቅረዚቱ ስትበራ የዛፎቹ ግንድ ይታያል። ድንግል ማርያም እውነተኛ መቅረዝ ሆና በማብራቷ ምክንያት የክርስቶስን ቀዳማዊ ልደቱንም ዳህራዊ ልደቱንም የምንረዳባት የሃይማኖት ምልክት ናት ማለት ነው። ድንግል ማርያም የሃይማኖታችን ምልክት ናት። ትምህርት አሚን ናት። መሰረተ ሃይማኖት ወድድ አሚን፣ የሃይማኖት መሰረት የእምነት ግድግዳ ማለት እመቤታችን ናት። የሃይማኖት መሰረታችን እና ከዚህ የተነሳ ነው እመቤታችን ለሃይማኖት ምስክሩን ስንጸልይ ምንለው እንተ ይእቲ ስምዐ ማርያም፣ ሥላሴን አምኜ ዲያብሎስን ለመካዴ የሃይማኖት ምስክር ማደርጋት እመቤታችንን ነው። ስለዚህ እመቤታችን የእምነት ምስክር ናት። የዳህራዊ ልደትና የቀዳማዊ ልደት ምስክር ስለሆነች በሁለቱ ወይራዎች መካከል ያለች መቅረዝ ናት አለ። ይህች መቅረዝ ስትበራ እንድትበራ ይደረጋል ወይስ እንድትከደን ይደረጋል? እያትው ማይቶተ ከመ ያንበርዋ ታሕተ ከፈር አላ ያነብርዋ ዲበ ተቋማ ወታበር ለለ ይነብሩ ውስተ ቤት። መብራት አብርተው እንቅፍ አይደፉበትም። መብራቲቱን በመቅረዝ ላይ አስቀምጠዋት በቤት ላሉት ሁሉ ታበራለች እንጂ ይላል የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ። እንቅብ ሊደፉበት መብራት አያበሩ። እንኪያስ መብራት ይሏችኋል ማርያም ናት።
እንቅብ ሊደፉበት መብራት አያበሩም፣ በተቋም ላይ አድርገዋት ታበራለች እንጂ። የቦታውን ትርጓሜ ለቦታው እተዋለሁ። የማቴዎስ 5ቱን ረጅም ስለሚሆንብን በመለኮት ይመሰላል፣ በአእምሮ ጠባይ ይመሰላል፣ በነፍስ ይመሰላል፣ በመስቀል ይመሰላል፣ በዚህ ሁሉ ይመሰላል። በሌላም እነ ቅዱስ ባስልዮስ ዘቂሳርያ በሌላም ተርጉመውታል። ለጊዜው እንተዋለን። መቅረዝ ግን አሁን እኔም ማርያም ናት ብሎኛል ቅዱስ ያሬድ። የዘቃርያስ የወርቅ መቅረዙ ማርያም ናት ብሎ ከነገረኝ ጥሩ። የወርቅ መቅረዝ ማርያም ከሆነች የወርቅ መቅረዝ መዳፈን አይገባውም ካለኝ ደግሞ ባለቤቱ የወንጌል ባለቤት ክርስቶስ ድንግል ማርያም ሙታ መቅረት የለባትም ማለት ነው። ስጋዋ ተቀብሮ መቅረት የለበትም። ምክንያቱም መቅረዚቱ ልታበራ እንጂ ልትዳፈን ስለማትበራ ማለት ነው። በቤት ላሉት ሁሉ ታበራ ዘንድ መቅረዚቱ መዳፈን የለባትም፣ መከደን የለባትም። ተገልጣ ማብራት አለባት እዚህ ለመድረስ። ይህንም አላረዝመውም፣ አሁን ጨርሻለሁ። እንግዲህ መቅረዝ እመቤታችን። እስኪ እመቤታችን በሉ እንጂ ጨምሮ እመቤታችን በሉ። ድንግል ማርያም ወላዲተ አምላክ። በጣም ግሩም። እሺ እነዚህ ይቺ ምንድን ናት? መቅረዝ በሉ እንጂ። በጣም ጥሩ። መቅረዝ ያው 7ቱ ቅርንጫፎቿ ይሄ ተተርጉሟል። በውዳሴ ማርያም አልፈዋል። ግን በውዳሴ ማርያም ትርጓሜ ስንት ሰው ይሰማዋል? ምዕመኑ እኮ እንደው በቸርነቱ ነው የሚሰማ እንጂ የማይዘውም አለ። አንድ ሰው እየነበሩ አሉ እና በደብሩ ልማድ መጋረጃ ተጋርዶ ነው የሚሰበክ። መጋረጃውን ጋርደው ዝም ብሎ በቃ ይሰብካሉ። ህዝቡ እንዳያቸው የመምህሩ ግርማ ነው፣ በቃ ለክብራቸው ተብሎ እና ህዝቡ ዝም ብሎ ትምህርቱ ስለማይገቡ ጥሏቸው ሄዷል። ሄዶ እንደው አንድ ሰው ዝም ብሎ ቆሟል። ኋላ አልቆ መጋረጃውን ሲገልጡ አንድ ሰውዬ ነው ያለ። አንተ እዚህ ውስጥ ሄዶ አንተ ለምን ቀረ? እና የሰማህ ለምንድን ነው? ስለት እንዳለበው ብለን እንጂ ትምህርቱ ገብቶኝ ሳይሆን ስለታቸው እንዲሁ ሲናገሩ አብሬ ላጨብጭብ ብዬ ነው ብሎ ተናገራቸው ይባላል። እንደሆነ አንዳንድ ጊዜ ዝም ብሎ የሚሰማ ሰው አለ። አዳኛ የጣመው ትምህርቱ ይመስልናል። ዝም ብሎ እግዚአብሔርን አክብሮ መቼ ነው የሚጨርስ ይዘው እያለ ይቀመጣል። ተመስገኑ። ተቀመጡ፣ ብቻ ተቀመጡ እንጂ ችግር የለም። እና አሁን ለማንኛውም መቅረዝ እመቤታችን 7 ፍጹም እንደሆነ እመቤታችን ፍጹም ክብር ያላት ናት። የፈትሉ መቀመጫ እንደተተጎመልን ከውዳሴ ማርያም እንዳለው ማኅፀኗ። ፈትል የተባለ የጌታችን ኢየሱስ ክርስቶስ ስጋው ነው። እሳት የተባለ መለኮቱ ነው። ዘይት የተባለ መንፈስ ቅዱስ ነው። በመንፈስ ቅዱስ ረቂቅ ግብር አካላዊ ቃል ከድንግል ማርያም ሰው ስለሆነ ማለት ነው። አሁንን የግል ልናገር የፈለግኩት ካለ ነው። ይሄንን ያዙልኝ እንግዲህ። መቅረዝ ማናት? እሺ ሁለንተናዋ ምንድን ነው በሉ እንጂ። ወርቅ ነው። ሁለንተናዋ ወርቅ ነው ማለት 2 ነገር ነው። አንድ ሁለንተናዋ ንጹህ ነው። እስኪ በሉ ንገሩኝ እንጂ። ጥያቄ፣ የኃጢአት ደመወዝ ሞት ነው በሉ። የኃጢአት ደመወዝ ምንድን ነው? በጣም ጥሩ። የንጽህና ደመወዝ ምንድን ነው? ሕይወት በሉ። ሞት የምን ደመወዝ ነው? እሺ ሕይወት የምን ደመወዝ ነው? የንጽህና። እመቤታችን ሁለንተናዋ ምንድን ነው? ሁለንተናዋ ማለት ነው ህሊናዋ፣ አንደበቷና ስጋዋ። ይሄ ወርቅ ነው። ስጋ እንግዲህ ጆሮ ሁሉ ያጠቃልላል ማለት ነው። እናታችን እመቤታችን ለዚህ ነው አባ ጊዮርጊስ ዘጋስጫ በሰዓታት ሲያመሰግን ማይቶታ ዓለም ስቤት በአርያም፣ አንቺ የዓለሙ ሁሉ ብርሃን በአርያም የምትመሰገች ናት። አዘቅተ ክብር ምቅዳህ ዘምስጢር፣ የክብር ምንጭ የምስጢር መቅጃ አለና ማይቶታ ዓለም ስቤት በአርያም ሰአሊ ለነ ማርያም ብሎ ይገጥመዋል ማለት ነው። ስለዚህ ማይቶታ ዓለም በሉ እንጂ ሁላችሁም ስቤት በአርያም በሉ። የዓለሙ ሁሉ ምንድን ነሽ ነው ያላት? መቅረዝ ማለት ነው። የዓለሙ ሁሉ መቅረዝ አንቺ ነሽ። በአርያምም ትመሰገኛለች። አይን የብርሃን አይን ናት እመቤታችን። ለሰው አይኑ ብርሃኑ እንደሆነ ለቤተ ክርስቲያን አይኗ ደግሞ እመቤታችን ናት። ቅዱስ ኤፍሬም አንድ ድርሰት አለው። የበራች አይን ወይም ብርት አይን የሚል አንድ ድርሰት አለው ስለ እመቤታችን የተናገረበት።
የግራ ዓይናችን ሔዋን ናት፣ ሲኦልን አሳየችን። የቀኝ ዓይናችን ማርያም ናት፣ ብርሃንን አሳያችን ይላል። ስለዚህ መቅረዝ ናት። ዘይቱ አስቀድሞ ነበረባት፣ ሀብተ መንፈስ ቅዱስና ትሕትና አላት። መንፈስ ቅዱስ በሷ መጣ፣ ብርሃን ክርስቶስ ከሷ ተወለደ፣ ለዓለም ሁሉ ሲገለጥባት ይኖራል። አሁንም ቢሆን ወደ መቅረዚቱ የሚኖር ጨለማን ከቶ አያይም። ስለዚህ ብርሃን እየመራ ከቤት እንዲያደርስ ማርያም ብሂል መርህ ለመንግሥተ ሰማያት። ወስብሐት ለእግዚአብሔር። ይቆየን።